ቻይኖቹ በአዲስ አበባ የሰሩት ብዙዎችን ያስደነገጠ ለማመን የሚከብድ ተአምር። ለመሆኑ ከተማው ምን ሊያደርጓት ነው? ቤጂንግና አዲስ አበባንስ ምን አገናኛቸው? ግዙፉ የቻይናው ሲኤስሲ ካምፓኒ በቦታው ምን ተአምር እየሰራ ነው? ነገሩን በዝርዝር ለማጣራት ወደ ስፍራው አቅንተን ነበር። ቦታው 4 ኪሎ ፍሬንድሺፕ ፓርክ ጋር ሲሆን G+17 ሚክስድ ዩዝ ቤጂንግ ስታንዳርድ ሆኖ አግኝተነዋል። ያውም በ15% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታው 49 ካሬ ሜትር በ4 ሚሊዮን 200 ሺህ ብር፣ ባለ 2 መኝታው 75 ካሬ ሜትር አፓርትመንት በ6 ሚሊዮን 400 ሺህ ብር፣ ባለ 3 መኝታ 109 ካሬ ሜትር አፓርትመንት በ9 ሚሊዮን 300 ሺህ ብር አጠቃላይ ክፍያ ዋጋ የወጣላቸው ሲሆን እነዚህም ቤቶች እጅግ በጣም ዘመናዊ የሆኑ ጂም፣ ስቲም እና ሳውና፣ መዋኛ ገንዳ ያሟሉ ሲሆን ካፌ፣ ሱፐርማርኬት፣ በቂ ፓርኪንግ እና የከርሰ ምድር ውሃ ያላቸው እነዚህ ቤቶች ሙሉ የፍሬንድሺፕ ፓርክ እይታ ያላቸው ሌክዠሪ አፓርትመንቶች ለሚገባችሁ ቢፈልጉ የሚኖሩበት ቢያሻውት በዶላር ማከራየት የሚችሉት አፓርትመንት ሳይት ለማየትና ለመግዛት እታች ባለው ስልክ ይደውሉልን። እናመሰግናለን።